አዊው የትግራይ ፖለቲካ እንዲሰነበትና እንዲሁም ተያያዥ ጉዳዮችን የምናነሳበት ነው። በእርግጥ ሰሞኑን ከአሉላ ጋር በተለያየ ምክንያት አልተገናኘንም በዓልም ስለሆነ ግን ዛሬም ጊዜውን ፈቅዶ ስለመጣና ሀሳቡን ስለሚያጋራን በጣም ደስ ብሎናል። አሉላ በድጋሚ ስለተገናኘን ደስ ብሎኛል። ሃፒ ኒው ይር ብያለሁ። እንኳን ደህና መጣ። ሰላም ሞገስ፣ እንኳን ደህና ቆየኸኝ። እኔም ድጋሚ ስለተገናኘን ደስ ብሎኛል። ያው ትንሽ ለረጅም ጊዜያት በዚህ በሀሳብ ገበታ አልተገናኘንም ነበር። ተመልካቾች ሰላም ብያለሁ። እንደተለመደው ይህ ውይይት ለብዙዎች እንዲዳረስ ሼር ማድረግ አትርሱ። ተቋሙን ያው መደገፍ አስፈላጊ ነው። ሀሳባችን እንደዚህ በነፃነት ቀርበን እንድንወያይ የፈቀደ ተቋም ስለሆነ የቻላችሁትን ሁሉ ድጋፍ እንድታደርጉ ጥሪዬን አቀርባለሁ። መልካም የፈረንጆች አዲስ ዓመት ብያለሁ ለሁሉም። አንተን እሺ፣ በጣም አመሰግናለሁ። እንግዲህ መልእክቱን አስተላልፋል። ያንኑ ነው የማስተጋባው። አንድ ተያያዥ ጉዳዮች ናቸው በእርግጥ የምናነሳው። የአቶ ጌታቸው ረዳ ጥፋቶችም ከዚሁ ከትግራይ ፖለቲካ ጋር የተያያዘም ነው። በዋናነትም ሲያወራም የነበረው ስለ ትግራይ ፖለቲካ ስለሆነ ኦፍኮርስ የትግራይ ፖለቲካ ስንል ዝም ብሎ አይላንድ ላይ አይደለም፣ ከኢትዮጵያ ፖለቲካም ከሌላውም ጋር የተያያዘ ነው። ግን በዋናነት አቶ ጌታቸው ያተኮረውም እሱ ላይ ስለሆነ ይያያዛል። በሱም ነው የምንጀምረው። ባለፉት 2-3 ሳምንታት የተፈጠሩ ነገሮች አሉ ትግራይ ክልል እና እሱንም አፕዴት ታደርገናለህ። በመጨረሻም የተቃውሞ ጎራ በአዲሱ ዓመት ምን ይመስላል የሚለውንም የተወሰነ ነገር እንነጋገርበታለን። በመጀመሪያ እኔ እንዳውም በአቶ ጌታቸው ረዳ ብንጀምር የተሻለ ይሆናል ብዬ አስባለሁ እና ትንሽ ሴንስ ይሰጣል። የአቶ ጌታቸውን ቃለ ምልልስ ሰምታል? ሁለቱንም ኤንቢሲ ላይ ቀርቦ ያደረገውን ሰሞኑ ሰምቼዋለሁ፣ ሁለቱንም ክፍል። ያው እኔ በዚህ ጉዳይ ስንወያይ ሁለት ነገሮች ግምት ውስጥ መግባት አለባቸው ብዬ አምናለሁ ሞገስ። አንድ የአቶ ጌታቸው አሁን የደረሰበት የፖለቲካ አካሄድ ካለፈው ትግራይ ጦርነት ወቅት እና የጊዜያዊ አስተዳደሩ ፕሬዚዳንት ከፕሪቶሪያ በኋላ ከሆነ እና አሁን ካለበት ተነጣጥለው መታየት የለባቸውም ብዬ አስባለሁ። የዛ እንትን ነው። እንደገና አጠቃላይ ህወሓት እንደ አመራር፣ እንደ ተቋም፣ እንደ ድርጅት ማለት ነው የደረሰበት ውድቀት አንዱ ይሄ አውትካም ነው ብዬ ነው የምወስደው እንጂ እንደ የችግሩ ምንጭ አድርጌ አልወስደውም። አቶ ጌታቸውንም እንደ ችግር ምንጭ አድርጎ መውሰድ የችርቻሮ ፖለቲካ ይሆናል። የችርቻሮ ፖለቲካ ያው ምን ማለት ነው? እኔ ያው ግለሰቦች ብዙ ጊዜ ላይ አላተኩርም። ካሁን በፊት በነበረን ውይይቶችም ታስታውሳለህ። ተቋም እንደ ተቋም፣ ድርጅት እንደ ድርጅት፣ ስርዓት ምን ላይ ነው ፌል ያደረግነው በሚል ነው የማየው። በሀገር አቀፍ ደረጃም የቀጠናዊ ጉዳዮችም ስናይ እንዲሁም የትግራይን ጉዳይን ስናይ ማለት ነው። ከዛ አንጻር ነው ያየሁት። በቃለ መልሳቸውም አቶ ጌታቸውም እነዚህን ነገሮች አንስተዋል። አይ ቲንክ የህወሓት ጉዳይ፣ ታሪካዊ ዳራው፣ የትግራይ ጦርነት እንዲሁም ፕሪቶሪያ የሚመለከት አስቀምጠዋል። አይ ቲንክ ካስቀመጥኳቸው ሁለት ነገሮችም የሚያያዝ ነገር አግኝቼበታለሁ ማለት እችላለሁ። ምናልባት ጥሩ ማስታወሻ ምን ያስቀመጥክልን እንደውም ፍሬምወርክም ነው። እንደውም እንኳን አስታወስከኝ። ያንን ካላደረግን በስተቀር ያለውን ፖለቲካም ለመረዳት አስቸጋሪ ነው የሚሆነው። ሲጀመር ፖለቲካውንም አንረዳም እሱን ካልተረዳ ነው እና ዲኮንቴክስቹዋላይዝ አድርገህ የምትረዳው የትግራይም ሆነ ኢትዮጵያ የአሁኑ ፖለቲካ ወይም ከረንት ፖለቲክስ አይኖርም እና ጥሩ ነጥብን ያነሳው። ግን መጀመሪያ ጌታቸው በዚህ መልኩ ይመጣል ብለህ አስበህ ነበር? ካሰብክስ ወደ ዝርዝሩ ከመግባቴ በፊት ነው ድፍን ያለ ጀነራል ጥያቄ ነው የጠየኩ እና ከመጣ ደግሞ በዚህ መልኩ ከመጣ ደግሞ የትኛው ጌታቸው ነው? አሁን ጌታቸው ሶስተኛ ጌታቸው ነው የሚሉ አሉ። የጋራ ወዳጃችን የሆነ ነው። ጌታቸው አሁን ሞቷል፣ በቃ ነፍስ ይማር የዓለም ሰው አለ። ግን ለአንተ ስንተኛው ጌታቸው ነው ወይስ ስቲል ተመሳሳይ ጌታቸው ነው ብለህ ነው የምታስበው? እስኪ ከዛ እንነሳ። የህወሓት አመራር ወደ እንደዚህ አይነት ሁኔታ እንደሚመጣም አውቅ ነበረ። እንደ አመራር የስልጣን ሽኩቻ ውስጥ ከመግባቱ አንጻር እንደገናም አቶ ጌታቸውም ከጦርነቱ አንጻር የያዘው አቋም እንዲሁም የጊዜያዊ አስተዳደሩ ፕሬዚዳንት በነበረበት ባራመደው አቋም እንዲሁም ከለቀቀ በኋላም የምስራቅ አፍሪካ
ጉዳዮች አማካሪ ሆኖ ሲመጣም ወደ እንደዚህ አይነት አቅጣጫ ሊመጣ ምንም ጥያቄ አልነበረም፣ ገምቼው ነበር እና ብዙ ሰዎች ደንግጠዋል። አይ ነው በብዙ መልኩ ሾክድ የመሆን እንዴት በዚህ ደረጃ እንዲሆናል ምናምን የሚል ነገር አስቀምጠዋል። ምን መሰለ በተለይ አሁን ከወጣ በኋላ ከጊዜያዊ አስተዳደሩ በዚህ በምስራቅ አፍሪካ ጉዳዮች በሚለው ሲመጣ የምስራቅ አፍሪካ ጉዳዮች አማካሪ የሚባል መስሪያ ቤት የለም፣ በነገራችን ላይ ፖዚሽንም የለም እና ጌታቸውን የሆነ ቦታ ሰጥቶ ትግራይና በትግራይ ስል ህወሓት ማለት ነው ህወሓትና ሻዕቢያን በሚመለከት ጠቅላይ ሚኒስትሩ እንዲያማክር ነው የተመደበው ብዬ ነው። ሻዕቢያና ህወሓት የጀመሩት ግንኙነት በሚመለከት ሊጫወቱ የሚችል ሚና ተፈልጎ የምስራቅ አፍሪካ ጉዳዮች አማካሪ የሚል እንደገናም ያው ከስራም ከስልጣንም ምንድነው ከገቢም መፈናቀል አጋጥሞታል ከትግራይ ሲወጣ። ስለዚህ ለዛ የሚሆን ፔሮል ያስፈልግ ነበር። ሶ ፔሮሉ ስያሜ የተፈለገለት ማለት ነው እና ከጠቅላይ ሚኒስትሩ ጋር ራሱን ብሎታል። አላወቁም ነበረ ጠቅላይ ሚኒስትሩ ሳይነግረኝ ነው ራሱ የምስራቅ አፍሪካ ጉዳዮች አማካሪ የሚል ደብዳቤ ጻፈልኝ ብሏል። እና ባጭሩ የሆነ ቦታ ይፈለግ ተብሎ ከዛ ያ ስያሜም በዛ እንትን የተደረገ እንደምታውቀው በውጭ ጉዳይ ሚኒስቴር ውስጥ ዴስኮች አሉ። የምስራቅ አፍሪካም ሊኖር ይችላል፣ የመካከለኛው ምስራቅ፣ የላቲንና የአሜሪካ ምናምን ወይም የአውሮፓ ተብሎ ዴስኮች ይኖራሉ በውጭ ጉዳይ ሚኒስቴር። በጠቅላይ ሚኒስቴር ጽህፈት ቤት ግን አማካሪ የሚኖረው የህግ፣ የደህንነት፣ የኢኮኖሚ እንደዚህ ይኖራል እንጂ የምስራቅ አፍሪካ ተብሎ የአንድ ሪጅን አማካሪ መመደብ ከተጀመረ የዓለም ሙሉ አማካሪዎች በየሪጅኑ ከተመደቡ ጠቅላይ ሚኒስትር ጽህፈት ቤት እንትን ሊሆን ነው ማለት ነው። እና ደግሞ ሚኒስተር ነው የሚሆኑት። ኤክስፓንድ እያደረግ ሚኒስተር ነው ደግሞ በሚኒስተር ደረጃ ስለሆነ አስቸጋሪ ነው የሚሆኑት። አዎ በሚኒስቴር ማዕረግ ፖርቶፎሊዮ የሚለውም ነገር ያው እንትኑ ጥቅማ ጥቅሞቹን ነው፣ ደሞዝ ከሱ ጋር ተያይዞ የሚመጡ ጥቅማ ጥቅሞች፣ የቤት፣ የመኪና፣ የጥበቃ እንደዚህ ማለት ነው። ሶ ትግራይ የገፋው ፖለቲከኛ በትግራይ የመጫወቻ ሜዳው እየጠበበ ሲሄድ ያው የፌዴራል መንግስት እየተቀበለ እነዚህ አይነት ነገሮች እንትን ያደርጋል። ግን ዋጋ አለው፣ ዝም ብሎ አይደለም። እንደምታውቀው ሞገስ የፌዴራል መንግስት በብልጽግና ለዛውም በጠቅላይ ሚኒስትር አብይ የሚመራ ይቅርና ሌላ ደና የሚባል አመራር እንኳ እና መንግስት እና ፓርቲ ቢኖር ራሱ ዝም ብሎ የችሮታ የሚባል ነገር የለም አይደል? there is no free lunch ይባል የለ። ስለዚህ ወይ አንድም ለስርዓቱ ተቆርቋሪ ሆነ መሟገት አለብህ፣ ሁለትም ያለፈ ጸብ ከነበረ እነዛን ጸቦች በሚያወራርድ መልኩ ማስተካከያዎች ማድረግ አለብህ፣ ሶስትም የነበረው ጸብ ዝም ብሎ ጸብ የግል ጸብ አይደለም፣ እንደምታውቀው ጦርነት ነው፣ ጄኖሳይዳል ጦርነት ነው። ከዚህ ጋር ተያይዞ በተለይ ከጄኖሳይድ ስያሜ ጋር ተያይዞ ከተጠያቂነት ጋር ተያይዞ የሚነሱ ነገሮች በትግራይ ፖለቲካ አንዱ ህወሓቶች የገጠማቸው ፈተና ወደ ሰሜንም ወደ ደቡብም ተከፋፍለው ሲሄዱ በሰሜንም በደቡብም ትግራይ መጥተው ያጠቁ ኃይሎችን የማጠብ ከዛ ነፃ የማውጣት ስራ ውስጥ ነው የገቡት። ድርሻቸውንም የመመደብ በፐርሰንት በምናምን ውስጥ ነው የገቡት። ይሄ በጣም አደገኛ የሚባል አካሄድ ነው። ግን እንዳልኩ ነው ያው አንድ ጎንበስ ብለህ ስትገባ እና ጥቅማ ጥቅሞች ሲኖሩ በዛ ልክ ደግሞ ዋጋ ይኖረዋል፣ ትከፍላለህ፣ ዋጋ ትከፍልበታለህ። በተለይ ደግሞ እንደ ጌታቸው አይነት ደግሞ የልቡን የመሰለውን የመናገር ሚዲያ ሻይ ያልሆነ ሰው፣ ሚዲያ የማይፈራ ሚዲያን የሚጋፈጥ ትልልቅ መድረኮች ላይ ተገኝቶ መከራከር የሚወድ በዛም በጣም ፖፑላር የሆነ ሰው ደግሞ ዝም ብሎም አይደለም፣ በጣም ተቀባይነት ያለው ብዙ ተመልካች ያለው። አሁን አልጀዚራ ባለፈው የማህዲ ሐሰን ፕሮግራም ሄድ ቱ ሄድ አዲስም በቅርብ ጊዜ የተጀመረ ነው። ከዛ በፊት ሌሎች ሾዎች ነበሯቸው። ኤጄ ስትሪም ነበረ፣ አፕፍሮንት የሚባል ሾው አውቃለሁ። ምክንያቱም ፕሮዲሰሩን ስለማውቀው ነው፣ ጓደኛዬ ነው ሲኒየር ፕሮዲሰሩ አልጀዚራ ውስጥ። እና አሁን ሄድ ቱ ሄድ ፕሮግራማቸው ላይ ከፍተኛ ተመልካች ያገኘው ካየኸው 1 ሚሊዮን አልፎ ይሆናል ብዬ አስባለሁ። እርግጠኛ ነኝ። ሳምንቱ ሙሉ ነው ደግሞ ያነጋገረው እራሱ በእንትኑ ብዙም ነው ያነጋገረው። ስለዚህ ጌታቸው እንደዚህ አይነት ነፃነቱን ከኢህአዴግ ዘመን ጀምሮ ነው በነገራችን ላይ ሀሳብ ሲሰጥ
ተቃዋሚዎች ሊገዙት የሚችሉ ሐሳብ ይሰጣል። ለምሳሌ በኢህአዴግ ጠላትና ምናምን ተብሎ በሚቀመጠው ፍረጃ ጌታቸው እንትኑን አጥሩን ዘሎ ሄዶ ከተቃዋሚዎች ጋር ይገናኝ ነበር። የድጋፍ ጭብጨባና ንግግር ይልቅ ይመስጠው የነበረ የተቃውሞ ድምጾች ነበር። የተቃውሞ ድምጾችን መስማት ነበር የሚመስጠው። ፐርሰናሊም ስለማቅ ነው ሂዝ ማይ ፍሬንድ። እና ይሄ በብልጽግናና በጠቅላይ ሚኒስትር አብይ ዝም ብሎ የማይሆን ነገር ነው። አብይን በትንሽ ነገር ልታስቆርፋቸው ትችላለህ። ፐርሰናል ሎቶና በመንግስት ደረጃ በግል አኩርፈው ሊዘጉ ሊያናገሩ ምናምን ብዙ እንትኖች አሉ። ብዙ በዚህ ረገድ ብዙ የቆዩ ለምሳሌ ከፕሬዝዳንቷ ጋር ጥቁር ለብሰው ወደ አደባባይ ወጡና እንዴት ጥቁር ለብሳ ትወጣለች በሚል ተኳርፈው ለወራቶች ሳይነጋገሩ በዛም ነው ጉዳዩ ያበቃው። በዛ አለቀ። ፕሬዝዳንቷም ለቀቁ። እንደዚህ አይነት ነገሮች አሉ። ከግል አለባበስ ጭምር ሳይቀር ነው ጸብ እንትን የሚደረገው ማለት ነው። የአለባበስ ምርጫ እንኳን እንዳይኖር ፕሮባብሊ አመጋገብ ሊመጣ ይችላል። ራሱን የተናገረው ባይዘው የተላን መጋገብ ካስታወስን መብል አማርጠህ ልበላ ትችላለህ፣ ግን የመብል ሜኑን የሚመርጥልህ ጠቅላይ ሚኒስትሩ ነው ያለው ንግግር ማለት ነው። የኦህዴድ ከርሳሞች ብሎ ምናምን ማለት ነው በተናገረው ላይ ማለት ነው። it's like some prophecy anyways ያ እንደዛ ነው። ግን አሁን አንድ እዚህ ላይ መምጣት ያለበት እንዳልኩ የትግራይ ጦርነት ምን አመጣ? የትግራይ ማህበረሰብ አንድ ላይ ሆኖ ጦርነቱን የመመከት እንትን አመጣና ይሄ ፓወር ሃውስ የቲፒኤልኤፍ ብቻ ይቆጣጠረው የነበረ የትግራይ ፓወር ሃውስ ሌሎች ፓወር ሃውሶች ፈጠረ። ከዛ ጊዜያዊ አስተዳደሩ ሲመጣ ደግሞ ፓርቲና መንግስት መለያየት አለበት የሚል ነገር መጣ። ያው ጊዜያዊ አስተዳደሩ በነገራችን ላይ በትግራይ ታሪክ የተሻለ ኢንክሉሲቪቲ የነበረውም ነው። ከዛ በላይ መሆን ነበረበት የሚሉ ሰዎች አሉ። እኔም እላለሁ። ግን ህወሓት በተለይ 50% ሲደመር አንድ የሚባል ነገር ሊፈቀድለት አይገባም ነበር እና ደግሞ ጊዜያዊ አስተዳደሩ ካፈጣጠሩ የበርዝ ዲፌክት ያለበት አስተዳደር ነው። እንደምታውቀው ካቢኔ ነው ያለው እንጂ ምክር ቤት የለውም፣ ቁጥጥር የለውም። ካቢኔው ነው የመዋጮ ካቢኔ ሆኖ የተመሰረተው እንጂ የተለያዩ የፖለቲካ አካላት የሚወከሉበት ምክር ቤት ማቋቋም አልቻለም። እንደ ሽግግር ምክር ቤት አይነት ማለት ነው። እና ያ ባለመደረጉ የራሱ ችግር ፈጥሯል። ህወሓት ቁጥጥሩን አጥቶት የነበረ በትግራይ ጦርነት ምክንያት የሁሉ ተሳትፎ የፈቀደ ትግል መደረጉ በውጭም በአገር ውስጥም የቲፒኤልኤፍ የበላይነትን መልሶ ለማምጣት ጠንካራ ቁጥጥሩን መልሶ ለመትከል የተፈጠረው የፖለቲካ ልዩነት ቀላል ዋጋ አይደለም ትግራይን ያስከፈለው። ከዚህ አንጻር ጊዜያዊ አስተዳደሩ እንደ ጠላትም ጭምር ነው የታየው። ጌታቸው ስፔሲፊክሊ ደግሞ እንደ ከሃዲ እንደ ጠላት ተፈርጆ ነበረ በህወሓቶች ኃይለኛ የሆነ ዘመቻ ሲደረግበት የነበረ። ከዛ ከፌደራል መንግስት ጋር ያለው ግንኙነት ነው ሶስተኛው። ከጦርነቱ ከፕሪቶሪያ በኋላ ጊዜያዊ አስተዳደሩ ተመስርቶ ከፕሪቶሪያ በኋላ የተመሰረተው ጊዜያዊ አስተዳደር ሊኖረው የሚችለው ግንኙነት በህገ መንግስትም አይደለም። በነገራችን ላይ በፕሪቶሪያ ነው የተወሰነ ነው። እንደገና በዛ ላይ እንደ ሌሎች ክልላዊ አስተዳደሮች አይደለም ሊሆን የሚችለው። ምክንያቱም እንደ ሌሎች ክልላዊ አስተዳደር ለማድረግ ትግራይ እንደ ሌሎች ክልላዊ አስተዳደር ስታተስ ሊኖራት ይገባል። በፌደራል መንግስቱ በካቢኔ ውስጥ መወከል አለባት። ሃውስ ኦፍ ፌዴሬሽን ውስጥ መኖር አለበት። የተወካዮች ምክር ቤት ፓርላማ ውስጥ ሃውስ ኦፍ ሬፕሬዘንታቲቭስ መኖር አለባት። መከላከያ ውስጥ፣ ደህንነት ውስጥ፣ ዲፕሎማሲ ውስጥ እዚህ ሁሉ የትግራይ ውክልና የለም። ዝም ብሎ ሄር ኤንድ ዜር በግል ፕራይም ሚኒስቴሩ የሚሰጡት ስልጣን አይደለም እያወራ ያለው ፎርማል የሆነ ውክልና ነው። ይሄ ባለመሆኑ ትግራይ እንደ ሌሎቹ ክልላዊ አስተዳደሮች አይደሉም። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት በፕሪቶሪያ የመጣ ማለት ነው። ጊዜያዊ አስተዳደር ፕሬዚዳንት የሆነ ሰው ግንኙነቱ በዛ ነው የሚወሰነው እንጂ እንደነ አረጋ ከበደ እንደ ሙስጠፌ ዑመር ምናምን ሊሆን አይችልም። ግን ጊዜያዊ አስተዳደሩ በሂደት ወደዛ ነው እየተንሸራተተ ያለው። ይሄ የተወለደውም አሁንም የቲፒኤልኤፍ አመራሮች ስተት ነው። ስልጣን ሽኩቻ ውስጥ ስለገቡ ለፌደራል መንግስቱ ስልጣን ባርኮ እንዲሰጣቸው በሚያደርጉት ፉክክር የትግራይ ስታተስ ፕሪቶሪያ የሰጣትን ስታተስ እንድታጣ ነው ያደረገው።
በዛ ላይ ደግሞ እንደ ተጨማሪ ነጥብ ማንሳት ፈልገው አቶ ጌታቸው ፈርዘር ሄደው ወደ ጊዜያዊ ወደ ፌደራል መንግስት እንዲሁም ወደ አማራ ክልልም ሄደው ነበር ታስታውስ እንደሆነ ወደ ይልቃል ከፋለ ባህር ዳር ላይ እነዚህ ነገሮች ያኔ እኔ ኦኬ ለትግራይ ጥቅም የሚያመጡ ከሆነ ፕሪቶሪያ ከመተግበር አንፃር አጋዥ ከሆኑ እሰየው ትግራይ በዚህ የትግራይ ህዝብ የሚጠቀም ከሆነ ከደረሰበት የጦርነት ጉዳት አገግሞ የዳግመ ግንባታ ስራዎች የሪኮንስትራክሽን ማለት ነው